ቦታ ሊሰጠው የሚገባ ነገር አይደለም። ያው ከጀመርኩ አይቀር ማውራት ስላለብኝ ነው ማውራት ያለብኝ። ያስቀኛል። በነገራችን ላይ ወላሂ እየሳኩኝ ነው ማወራው። ማለት እንደሌላው ሰው ተናድጄ አይደለም ማወራው ይሄን ጉዳይ፣ ምክንያቱም የሚያስቅ ነገር ነው እንጂ የሚያናድድ ነገር አይደለም። ምን ለማለት ፈልጌ ነው? ታከለ ኡማ የኦሮሞ ልጅ ነው፣ የአባ ገዳ ልጅ ነው፣ የአምቦ ልጅ ነው፣ የሀጫሉ ሁንዴሳ ዘር ነው፣ የአቢይ አህመድ አሊ ዘር ነው፣ የጀዋር መሐመድ ዘር ነው። ሚሰማ እያወራሁ አይደለም። ስለ ፖለቲካ አያገባኝም። እኔ ማውራት የምፈልገው ስለ ኦሮሞና ኦሮሞ ብቻ ነው። ስለዚህ ልብ ብላችሁ ስሙ። ታከለ ኡማ ዛሬ ዲሲ ላይ በምጠቀመው ካፌ ውስጥ ሄዳችሁ እንዲህ የምትሳደቡት ታኬ ካቢኔ ስለሆነ ኦር የመንግስት አመራር ስለነበረ ሳይሆን የኦሮሞ እና የኦሮሞማ ጥላቻ ስላለባችሁ ነው። እቺን ነገር ደግሜ ደጋግሜ ልነግራችሁ ፈልጋለሁ። የኦሮሞና የኦሮሞማ ጥላቻ ስላለባችሁ ነው። ማንን ተናግራችኋል ከዚህ በፊት? ኦሮሞን እንጂ። እኔ እኮ እጅግ በጣም ነው የሚገርመኝ። ታከለ ኡማ በነገራችን ላይ ብዙ ነገሮችን እያየ ነበር ሶሻል ሚዲያ ላይ፣ በራሱ ፌስቡክ ላይ ብዙ ነገሮችን እየጻፈ ነበር። ይህን ያክልም ደግሞ እሱ ያራዳ ነው፣ የተማረ ሰው ነው። የሚያወራውን ነገር ተጠንቅቀው ነው የሚያደርገው። በጣም ነው ግን የሚያሳፍረው። ማለት ግን ነገርየው ቢያሳፍርም ግን እጅግ በጣም ነው የኮራሁት። ማለት እንደኔ የኮራችሁ ልጆች ልትኖሩ ትችላላችሁ። እዚህ ስር ሄዱ ጂኖሳይደር ገዳይ ነው ምናምን ሲባል ጀነን ኮስተር ብሎ ያለ ጋርድ ያለ አጃቢ ባይዞ ታከለ ኡማን አዋርድ ነው አሉ እንጂ የተዋረዱት እነሱ ናቸው። ምን ለማለት ፈልጌ ነው? ታከለ ወንጀለኛ ቢሆን ነፍሰ ገዳይ ቢሆን እንደዛ ብቻውን እንደዛ ያለ ጋርድ አይንቀሳቀስም ነበር። ሲቀጥል ደግሞ እንደውም አብሮት የነበረውን ሰው ትቶ ነበር ብቻውን ከካፌ ውስጥ ወጥቶ ብቻውን እየተራመደ የነበረው። ምን ማለት ነው? ስላልፈራ፣ ችግር ስለሌለበት፣ የአባ ገዳ ልጅ ጀግና ስለሆነ ነው። ችግር ቢኖርበት ኦር ሌባ ቢሆን ነፍሰ ገዳይና ፈሪ ቢሆን እንደዛ ደረቱን ነፍቶ ዘና ብሎ ኮስተር ጀነን ብሎ አይራመድም ነበር። እና ሲያወሩትም እንኳን ምን ታመጣለህ በላ እያለው ነበር። ምን ማለት ነው? 2 3 4 ሰው ሆኖ ሲከተሉት ቪዲዮ ሲቀርጹት አልፈራም። ለምንድን ነው ያልፈራው? የኦሮሞ ልጅ ስለሆነ የአባ ገዳ ልጅ ስለሆነ ነው። ገብተዋል ብራዘር? ገብቶሻላ ሲስተር? እኛ ጀግንነት ከዘራችን ነው። ጀግንነት ከአባቶቻችን እየወረስነው ነው። ነገም ደግሞ ለልጆቻችን የምናወርሰው ነገር ነው። ወይ ትናንትና ወይ ደግሞ ዛሬ ያመጣ ነው አይደለም። ከጥንት ስር መሰረታችን ጀግኖች ብቻ ነን። ደግሞ አታፍሩም እንጂ ታከለ ኡማ ፈርቶናል ያላችሁ የምታወሩ ሰዎች እኔ ባይዜ በጣም ነው የምታሳዝኑኝ። ግን አንድ ነገር ግልጽ ላድርግላችሁ እባካችሁ ስሙኝ። የእውነቴን ነው። አንድ ነገር ብቻ ግልጽ ላድርግላችሁ ፕሊዝ። ይኸውላችሁ የኦሮሞ ልጆች በፖለቲካ ላይስማሙ ይችላሉ። ሌላው ካፋው ሊሆን ይችላል። ሌላው የኦሮሞ ነፃነት ግንባር ደጋፊና ተከታይ ሊሆን ይችላል። ሌላው ደግሞ ብልጽግና ፓርቲ ኦር ደግሞ በዳና ሊሆን ይችላል። ሌላው ደግሞ ሌላ ደግሞ ከፖለቲካ ውስጥ ነፃ ሊሆን ይችላል። ግን ማወቅ ያለባችሁ ነገም ዛሬም ከነገ ወዲያም የማይካድ እውነታ ምን እንደሆነ ታውቃላችሁ? የኦሮሞ ልጅ በሌላ ከተነካ ማንን ራስህ ትጠፋለህ። ይሄ የማንነት ጉዳይ ነው። እኛ በፖለቲካ የኦሮሞ ልጆች ይሄ የግል ጉዳይ ነው። ፖለቲካ የፈለገውን ያክል ሊደግፍ ይችላል። ነገር ግን በደሙ ከማንም ጋር አይደራደርም። ነጣጥለን እንመታለን፣ ነጣጥለን እንገዛለን የሚል አማርኛ የኦሮሞ ልጆች መሀል አይሰራም። ይችን ነገር ግልጽ ላደርግላችሁ ፈልጋለሁ። እና ዛሬ ደግሞ የተሳደቡት ሰዎች ምን አይነት ናቸው? ታኬ ለምንድን ነው የናቃቸው ልትሉን ትችላላችሁ አብዛኞቻችሁ። ማለት ሊወራበት የሚገባ ጉዳይ አይደለም። ያው ከጀመርነው አይቀር ብዬ ነውና ታከለ ኡማ እነዛን ሰዎች ለምን እንደናቀ መገመት ትችላላችሁ። እነኛ ሰዎች ሆምለስ ናቸው። ሆምለስ ማለት ምን ማለት ነው?
መንገድ ዳር የሚያድሩ ኦር ካርቶን አንጥፎ አስፋልት ዳር የሚኖሩ ማለት ነው። ሆምለስ ማለት ቤት የሌላቸው ያገኙትን ሃምበርገር የሰው ትራፊ የሚመገቡ የሚጠቀሙ ሰዎች ናቸው። ሆምለስ ብላችሁ ኮሜንት አድርጉ እስቲ። ሆምለስ ኮሜንት አድርጉ ሆምለስ ብላችሁ። ሆምለሶች ናቸው ዛሬ ታኬን የሰደቡት። ታኬሳ ጀነን ቆፍጠን ብሎ ነው እየሄደ የነበረው። ምን ታመጣለህ እያለው ደረቱን ነፍቶ ማለት ነው። ስለዚህ ሆምለሶች ይሳደባሉ፣ እንደዚሁ ናቸው። ስለዚህ ብዙም ቦታ ሊሰጣቸው የሚገባ ነገር አይደለም ማለት ነው። ሆምለስ ማለት ወረ ከራረጭ ጭሱ መንገድ ዳር የሚያድሩ ማለት ነው። ሲቀጥል ደግሞ ላሊበላ ነው የሚሳደበው። ይቅርታ አድርጉልኝ ናችን ቃል ስለተጠቀምኩኝ። ጥሩ ሰው ኦር ደግሞ ተቆንጥጦ ያደገው በፍቅርና በክብር ያደገው በአባቱና በእናቱ ተከበው ያደገው እንዲህ አስጸያፊ ቃላቶችን ተጠቅሞ አይሳደብም። ምክንያቱም በክብር ነው ያደገው። ቃላቶችን እየመረጠ ነው የሚጠቀመው። ያው እንግዲህ ሀገር ውስጥም መንገድ ዳር ያደገ ከሀገሩም ወጥቶ መንገድ ዳር የሚኖር ከአፉ ጥሩ ነገር መጠበቅ ያው የማይታሰብ ነገር ነው። ያው አጭርና ግልጽ ተልባ ቢንጫጫ በአንድ መቆጫ ነው። ያው ዝም ብሎ ነው የሚንጫጩት። ውሾች ይጨዋሉ፣ ግመሎች ይጓዛሉ ተብለዋል እና ታኬ ብቻውን ጀግና ነው። ብዙ ውሾች እየተከተሉት ነበር። ብዙ ውሾች ከኋላው እየጮሁ ነበር። ግመሉ ግን አንበሳው ግን ዝም ብሎ ነበር ደረቱን ነፍቶ እየተጓዘ የነበረው። ያ ማለት የአባ ገዳ ልጅ ኦሮሞ ስለሆነ ነው። እናንተም የጠላችሁት እናንተም እንደዚህ አፋችሁን የከፈታችሁበት እሱ የመንግስት አመራር ስለሆነ ሳይሆን ኦሮሞ ስለሆነ ብቻ ነው። እኛ ደግሞ ኦሮሞ ስለሆንን እሱ ሲገፋ እሱ ሲሰደብ ከሱ ኋላ አንቀርም፣ እንከተለዋለን። የምንችለውን ነገር እናደርግለታለን። ይህን ነገር ላሳውቃችሁ ፈልጋለሁ። ያው የእናንተ ቋንቋ በእርግጥ ያስቸገረኛል። በኦሮሞማ ቃል እንደሌለ ላሳውቃችሁ ፈልጌ ነው። ኦሮሞማ ትናንትም ነበር፣ ዛሬም አለ፣ ነገም ይኖራል። እናንተም እንደዛው ትጮዋላችሁ። ውሾች ዛሬም ይጮዋሉ፣ ትናንትም ጮኸዋል፣ ዛሬም ይጮዋሉ። ወዳም እየጮሁ ነው የሚኖሩት። አንበሶች ደግሞ ትናንትም ነበሩ። ሜማል ጎቱ ታከለ ኡማ በንቲ ኦሮሞ ዋንተ የፈረፈሜ ከላስ ዳጌሳ ጀዋር መሐመዲን ወረገት የከኑ መጣራብሲቲ ነፍጠኛል አብይ አህመዲንስ አርገና ይነራብሲቲ ጃልመሮስ አርገና ይነራብሲቲ ነሚሲን ይነራብሲን እንጅሩ ነፍጠኛል በቃ ሆጂ ጀራቲ ካ እንዴ ሆጂ ጀራቲ በር ማል ጎዶን አኩን እኮ jechuun amma fakkeenyaaf nuti ijoolleen Oromoo maaliin guddanne qoraafamnee guddanne jechiin taane jetti safuu cabsu wayya afaan keenya akkam baanetti qoraafamnee guddanne jarroo waan hin taane waan dubbanne rukutamu mana እናት እንዲቱን ካላሉ ይገረፋሉ። ተረዳችሁኝ? ስለዚህ ማይሆን የሆነ ይብልግና ቃላቶችን ካልተጠቀሙ ቅርቅር ነው የሚላቸው። ከናፍ nuti qoraafamnee guddanne isaan immoo arrabaan dhange amanii guddatan waan ta'eef nama arrabsuun isaaniif aadaadha. Akkanuma nama arrabsaa jiraatu. Waanuma hundaafuu wanni har'a ta'e takkee qaanessine jedhanii ofii isaaniitti akka qaana'an hubachuu qabdu. Ijoollee keenya baay'een keessan aartanii miira keessa akka hin gallisin hubachisuu barbaade. Maaliif waa'ee siyaasaa qofa isinitti hin fakkaatin. Wanni kun waa'ee siyaasaatiif takkee waan rafame isinitti hin fakkaatin. Waan Oromoo ta'eef qofa. Isa qofa miti kan biyya Ameerikaa dhaqu. Aangawoota mootummaa aangoorra jiranii fi aangoorra hin jirre keessas namoota baay'eetu biyya Ameerikaatti deddeebi'a. Garuu kan isaan irratti fuulleffatanuu ijoollee Oromoo ta'an qofadha. Kanaafuu kun duula Oromummaati waan ta'eef kana hundumti keenya qalbiitti qabachuu qabdu, sirriitti hubachuu qabdu isin jechuun barbaada. Tariyyaadha koon hubattu hidhee tan abdadha. Warri immoo akkana taakkalaa arrabsanu nama of kabaju. Nama jiruu jiraatu nama hojii hojjetu tun taane warra hoomlasiidha. Hoomlasii jechuun warra mana hin qabne, warra daandiirra jiraatuu fi warra hambargarii namarraa fi warra sooratanidha. Biyya keessatti warra daandiirratti guddate, warra finfinnee fooxaa fi qumxaadhaa fi shabaxiidhaan dhufee akka carraa diivii yookaan karaa garaa garaatiin biyya yaateetiyyuu akkasitti baatee nama arrabsite jechaadha. Kana akkasumatti hubadhaa baay'ee miira keessan galina. Wantoota bibbicuu shishifii akkanaa waan akka bookee tussee fi silmii waan akka geegoo
geergoo waan akka cinii fi injiraanii saasiyoo garaagaraa kana irra jedhaa malee hanga kana maras ittiin qabamina. Har'a takkee arrabsitee boriftaanis namoota bebbeekamoo Oromoon qabdu. Paartii mormitootas argannaan arrabsitee jarroon isin beekuu qabdan warra biyya bulchu miti. Abdiin maal jettee maal jedheedhaati borno gaafa dhaamaan kaargoo waalaikum salaam wa rahmatullah maal jedheedha paartii morkattootaa keessaas utuu argattee jarra akkanuma arrabsitii inni dhageessi jarrisi hin beektisi kan isin arrabsituufis kanuma. Yan sobee. Dhugaadha. Jawaariin iyyuutti wacaa turte. Tokkoon fiddu. Thank you. Galatooma. Yeroo as jalaa baatan immoo wayyee firroo seelkaa. Viidiyoon hojjedhe deemaati dhaggeeffadhaa. Amaariffaan hojjedheetan ture ammuma daqiiqaa 20 meeqa dura viidiyoo hojjedheen ture namoonni as jirtan dhaqaatii ilaalaa. Firroos welkaam dhaqaatii ilaalaa. Mister Qaadii firroosiif deebii deebisiif dhaqaa ilaalaatii yaada keessan itti kennaa. Yaa waan bibbicuu akkanaa kana baay'ees faana noolinaa jalattiidhaa fi kireeditii kennaa jira iyyaafamas naachoo no guddifachaa faranjii dhugaa jette. Warra shishii fi bibbicuu akkanaa amma kana marasitti qabamne yaa warraa dubbachuu waan qabnu gabaabsaniitu warraa dubbanneetu biraa dabarra malee hanga kana marasitti qabamnee intin jechuun hin barbaachisu jechuudha. Wanni takkee irratti godhame garuu wanni hunda keenyaa galuu qabu waan Oromoo ta'eef malee waan biraa ta'eef akka hin taane hubachuun dirqama. እና እጅግ በጣም ነው የምወዳችሁ ሁላችሁንም። ያው እናንተ ትሳደባላችሁ፣ እኛ ደግሞ አንሳደብም። ምክንያቱም እንድንሳደብ ተደርገን አላደግንም። አስተዳደጋችን ነው የሚወስነው። ያው እኛ አንሳደብም። ባይዘይ ያው ነገር ከመጣ አፍንጫው ነው የምንለው። ያው ታኪያውን እዚህ ጋር ደርሶት ነበር። ጥርስህን ነበር የሚያራግፈው። ማን ይለቅምልህ ነበር? ማትረባ ለነገሩ ባይዘይ ተኬ ማዕድን ሚኒስቴር ስለነበር ወርቆች ይኖሩታል። ጥርስህን ቢያራግፍም ወርቅ ይተክልልሃል እንጂ ያው መቼስ አይታሰርልህም። እኒያው ሲጀሌራ ዘደው እንዱቢሱ ኮሜንቲ ገሩ ሲጀሌራ ኦኬ ኮሜንቲ ከንቲ ሙሉሱ ቲሸርቲን ጅጅረሙ ጋያ ብያሺ ከና ሄደ ኢሲ akkanaaf akkasii dubbiin fiqirii namichi akkanaaf akkasii dubbiin fiqirii galatuma ulfaadhaa warri baga nagaan baatin aan jedhaartanii baxaam itti si jaalladhaanis galatuma kayka galatuma ulfaadhaa Firros calm down habibti calm down habibti Dame yala zaye sololi analte dame yala zaye bozuka jelati dame yala zaye bozukna godu dame yala zaye morma ke jelati dame yala zaye wallahi barechnes chalna naaf nagasati galatoma ulfada galatoma ummata fikri ummata jalala wallahi Thank you so much. Raktolo. Hala walla. Hi. If. Do you speak English? Little. Little. Okay. How are you? I'm good. How are you? Fine, alhamdulillah. Where are you from? From Kyrgyzstan.
Yes. Kyrgyzstan. You? Where are you from?